እዚህ ቲክቶክ ላይ ከ6 ዓመት በላይ ሆኖኛል። ገና ቲክቶክ አፕሊኬሽን ወደ ሚዲያ ላይ ሲመጣ ጊዜ የዛኔ ነበርኩ። 2018 ላይ ነው የቲክቶክ የሚባል ነገር የመጣ 17 ላይ አካባቢ 2017 2018 ፈረንጆች የዛሬ 7 8 ዓመት በፊት አይደለ? ከዛን ጊዜ ጀምሮ ነበርኩ እስላማዊ እስልምናና ክርስትናን በማነጻጸር ለሰዎች ኢስላምን ጥሪ የማድረግን ስራ ምናምን እዚህ ቲክቶክ ላይ አካባቢ መጀመሪያ ከጀመሩት አካባቢ ነኝ አስታውሳለሁ። ከዛም ጊዜ ጀምሮ በርካታ ሰዎች እስልምናን ተቀብለዋል። ከ10 ሺህ በላይ የሚሆኑ ሰዎች። አካሄዴ የአላህና የመልእክተኛውን አካሄድ ነው የምከተለው። የነቢያቶችን መንገድ እከተላለሁ። ነቢያቶች ኢስላምን ያቀርባሉ ለሰዎች። በሚጠየቁ ጊዜ ደግሞ ያንን ረድ ይሰጣሉ፣ መልስ ይሰጣሉ። በዚያ ላይ ትልቁ መሰረታቸው ሒክማ ነው፣ ጥበብ ነው። የጥበብ ሁሉ ቁንጮና ዋናው ደግሞ በዳዕዋ ጊዜ ሰብር ነው፣ ትዕግስት ነው። እኔን ለሚሰድቡ ሰዎች ምንም መልስ አልሰጣቸውም፣ በዚያም አልናደድም። በዚያም ምክንያትም ከዚህ አላስወርዳቸውም። ነገር ግን አላህና መልእክተኛውን እንዲሳደቡ አላደርግም። ወደዚያ መንገድ የሚወስዳቸውንም ነገር አላደርግም። ወደዚያ ሄዳለሁኝ ያለውን ሰው ደግሞ ቶሎ ብዬ አወርዳለሁ። ገብታችኋል? መጠየቅ ይችላል ስለ አላህና ስለ ነቢዩ ሰለላሁ ዐለይሂ ወሰለም የተነገረውን የተጫነውን ያንን ሹብሃ የመግፈፍና እውነትን የማስረዳት ግዴታ ስላለብን በእርጋታ እንሰማዋለን። ነገር ግን ሰውየው የስድብና የማንቋሸሽ መንገድን የሚሄድ ከሆነ ከዚያ ሰው ጋር መቀጠል አይቻልም። ሊአን አላህ ወረሱሉሁ ወልኢስላም ኸጡን አሕመር። ሰላም አለይኩም። አላህና መልእክተኛው ልክ እንዲሁ ኢስላም ቀይ መስመር ናቸው። እኔን ግን ሰደበኝ ብዬ በፍጹም ይሄ ሰውዬ እውነትን እንዳይሰማ አላደርገውም። እኔን ሰድበኛል ብዬ አጸፋዊ ምላሽም አንተ ለራስህ እንደዚህ ነህ ብዬ አልመልስም። ነቢያቶች እንደዚህ ነበሩና ገባችኋል? ያ ነው እና ምናልባት አላህና መልእክተኛ ሲሳደቡ እኔ ዝም አልላቸውም። ነገር ግን እኔም በሚሳደቡ ሰዎች ላይ ዝም ብላቸው እሱን አውቄ ነው ዝም የምላቸው። ወንድ ነቢያቶችን ይሰድቧቸዋል። ነቢያቶች በሚሰደቡ ጊዜ የዛኔ መልስ አይሰጡም ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ተሰድበው አንዲት ቀን መልስ ሰጥተው አያውቁም ነበር። ነገር ግን እየተሰደቡ የአላህን ቃልና የአላህን ቃል ብቻ ነው የሚያስተላልፉላቸው የነበረው። ገብቷቸዋል። ስለዚህ የሚመልስላቸው ራሱ አላህ ነበር። የሚገርማቸው ሁሉም ነቢያት ሲሰደብ ጊዜ ዘወር ብሎ መልስ ይሰጥ ነበር። መልስ ሐቅ አላቸው መልስ የመስጠት አጸፋዊ ምላሽ ስድብ ምናምን አይደለም። ተገቢ የሆነውን መልስ ይሰጧቸዋል። ቃለ አልመለኡ ሚን ቀውሚሂ ኢና ለነራከ ፊ ሰፋሃቲን አሉት ሁድን። ህዝቦቹ ዋና ዋና ህዝቦች ምን አሉት? አንተ ቂልነትና ሞኝነት ላይ ሆነህ እናያለን አሉት። ዘወር ብሎ ኑህ ራሱ ሁድ ራሱ መልስ ሰጣቸው። ቃለ ያ ቀውሚ ለይሰ ቢሰፋሃት ወላኪኒ ረሱሉን ሚን ረቢል ዓለሚን አላቸው። ህዝቦቼ ሆይ እኔ ሞኝነት የለብኝም ቂልነት የለብኝም፣ ነገር ግን እኔ የዓለማቱ ጌታ መልእክተኛ ነኝ አላቸው። ራሱ መልስ ሰጣቸው። ኑሕን ምን አሉት? ኢና ለነራከ ፊ ضላል አሉት። አንተ በስህተት ላይ በጥመት ላይ ሆነህ እናያለን አሉት። ቃለ ያ ቀውሚ ለይሰ ቢ ضላለቱን አላቸው ዞር ብሎ። ህዝቦች ሆይ በእኔ ላይ ጥመት የለብኝም ስህተት የለብኝም አላቸው። ሁሉም ነቢይ ሲሰደብ ጊዜ በራሱ መልስ ይሰጥ ነበር። መልሳቸውም አጸፋዊ ስድብ መልስ ምናምን ሳይሆን ትክክለኛ መልስ ነበር። ሐቅ አላቸው። የነቢያችን ሰለላሁ ዐለይሂ ወሰለም ደግሞ የሚለየው አላህ ራሱ ነው መልስ የሚሰጥላቸው። አላህ ራሱ ምን ብሏቸዋል? ወማ የንጢቁ ዐኒል ሐዋ ከራሱ አንዳችን አይናገርም። በቃ ኢን ሁወ ኢላ ወሕዩን ዩሃ እርሱ ሙሐመድ ከኔ ዘንድ የሚመጣለትን ቃል እንጂ ትንፍሽ አይልም። በቃ ያሰላም ያሰላም። ራሳቸው መልሳ አያውቁም። ታውቃላችሁ፣ መጅኑን አላቸው፣ እብድ እያሉ ሰደቧቸው። ወማ ሳሒቡኩም ቢመጅኑን አለላቸው አላህ።
እርሱ ጓደኛችሁ ሙሐመድ እብድ አይደለም አላላቸው። ራሱ መልስ ሰጠላቸው። አላህ ሻዒር አሏቸው፣ አንተ ገጣሚ አሏቸው። ወማ ሁወ ቢቀውሊ ሻዒር አለላቸው። አላህ ራሱ መልስ ሰጠ። እርሱ ሙሐመድ የሚናገረው ንግግር የገጣሚ ንግግር አይደለም አላቸው። ሳሒር አሏቸው፣ አንተ ደጋሚ አሏቸው። ወማ ሁወ ቢቀውል ሳሒር፣ እርሱ የደጋሚ ንግግር አይደለም። እንዳለ መልስ የሚሰጥላቸው አላህ ራሱ ነበረ። እና የነቢያችን ሰለላሁ ዐለይሂ ወሰለም አካሄዳቸው ነው። ማንም እኛን ተሳደበ ተብሎ መልስ አንሰጥም። አከሌ ሰድቦኝ ማለት ቪዲዮም አልሰራም ነው። አንዲት ስለ ራሴ አጀንዳ መክፈትም አልፈልግም። ስለ አላህና ስለ መልእክተኛው ስለ ኢስላም ነው ሁልጊዜ አጀንዳችን። ያንን እንሰብካቸዋለን እየሰደቡንም ቢሆን ስድብን ለእነሱ ትምህርትም ለእኛ እናንተ ተሳደቡ እኛ እናሰልማለን እንዳልነው ማለት ነው። እና ይሄ ነው ጥያቄ ያለ ቀጥል። ለማንኛውም አበዛው። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ይሰማል? እነ ኢሳ አለይሂ ሰላም አለ 5 ወቅት ሰላት ሰግዶ ነበር። አዎ ሶላትን ይሰግዱ ነበር፣ ታድሎ ነበር። ኢሳ አለይሂ ሰላም ቃል በቃል ምን አለ? ወአውሳኒ ቢሶላት አለ። አምላክ ያላህ ሶላትን እንድሰግድ አዞኛል አለ። ይሰግድ ነበር። ቁርአን ላይ ያለ ሱራ ስንት? 19 እሺ ጀዛኩም። ሰላም አለይኩም። ሁሱ መጠየቅ እችላለሁ? ይቻላል። ሰላም ኢትዮጵያ አየር መንገድ ማገኘው ከዛ ገብቼ ፓይለትም ይሁን ካቢን ክሩ ማገኘው ብር ሐራም ይሆንብኛል? ሜቢ እነሱ ስለሚሸጡ እንትን ማለት አልገባኝም። ስራውን ገለጻው በትክክል። እኔ አሁን የበረራ አስተናጋጅ ለመሆን ነው ተወዳድሬ የተወሰኑ ስቴፖች አልፌ ኦልሬዲ ኢንተርቪው ብቻ የቀረኝ እና ለመግባት ዳርዳር እያልኩ ፕሮሰስ ላይ ነኝ እና ምና አሁን ብገባ ሲነግሩኝ እዛ ያሉ ወንድሞች ሲነግሩኝ አንደኛ ትንሽ ለዲንህ ፎከስ እንዳታደርግ ያደርግሃል። ፕላስ ደግሞ ያው መጠጥ ያለበት ካምፓኒ ስለሆነ ብሩ ሐራም ይሁን ሐላል አስቸጋሪ ነው የሚል ነገር ነበር። እኔ ደግሞ አሁን ያለሁበት ስታተስ ያው ፋይናንሻሊ ላማረጥበት የምችልበት ሲቹዌሽን አይደለም። ተመርቄ ነው ቁጭ ያልኩት እና ሜቢ አንደርስታንድ የሚደረግ ነገር የለውም። እሺ አንተ ሐራም ስራ ላይ ተካተህ የምትሰራ ከሆነ ሐራም ይሆንብሃል። ይዛኔ ሐራሙ ላይ የማትካተት ከሆነ ግን አስካሪ መጠጦችን የማታቀርብ የማታስተናግድ ከሆነ የዛኔ ችግር የለውም። ኦኬ እና ምናልባት የኛ ስራ ማቅረብ ነው። ግን ልጁ እንዳለኝ እኔ ለምሳሌ አላቀርብም። አንድ በረራ ላይ የምንስተናገደው 8 ስለሆንን ሌሎች ጓደኞቼ ያንን እንዲሰሩና እኔ ሌላ ፖዚሽን ላይ ሆኜ እንድሰራ ነው ማደርገው። በዛ መንገድ እየሸሸው ነው እስካሁን ያለሁት። እስካሁን አቅርቤም አላቅም አለኝ። እሺ ወንድም ከሐራሙ ስራ ጋር ንክኪ ከሌለ ችግር የለውም ማለት ነው። መርሃባ ሽክራን። ሰላም አለይኩም። ወአለይኩም ሰላም። ሎተሪ በኢስላም እንዴት ይታያል? ቴሌብር ቦነስ ይሰጣል፣ ሎተሪ ቁረጡ እያለ ይህስ እንዴት ይታያል? ሎተሪ አይቻልም፣ ክልክል፣ ሐራም ነው። ሎተሪ ከቁማር ነው። ሼክ አብዱልዓዚዝ እብን ባዝ ታላቁ ዓሊም ተጠይቀው እንዲሁም ሼክ እብን ዑሰይሚን አላህ ይዘንላቸው ሁለቱም ሎተሪ ከቁማር ነው ብለዋል። ቁማር ደግሞ አላህ ቃል በቃል በቁርአን ላይ ከልክሏል። ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን ብሏል። ስለ ቁማር አንስቶ አላህ ራቁት እሱ የሰይጣን ስራ ነው ብሎ ተናግሯል። እሺ ኢብሊስ ትርጉሙን ንገረኝ ይላል። ኢብሊስ ከአላህ ስብሓነሁ ወተዓላ ትእዛዝ ማነው? ከአላህ ስብሓነሁ ወተዓላ እዝነት የራቀ ማለት ነው። አይ አልመጥሩድ ሚን ረሕመቲላህ ከአላህ እዝነት
የተባረረ የራቀ አይ السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. شو السلام ورحمة الله وبركاته. ما معي نجي بس الحمد لله يا كعفرنا. ما شاء الله معيتو أفطار. نجي بس الحمد لله والله الحمد لله سلام والله الحمد لله. ما شاء الله من حيث ده؟ والله السرو فريس جاهي. نعم. ያው አንድ ጥያቄ ልጠይቅ ብዬ ነው። ሁለት ጥያቄዎች አሉኝ፣ ግን አንዱን ጥያቄ ልጠይቅ አንድ ጓደኛዬ ሰልሟልና በዚህ 2 ዓመት ውስጥ በዚህ ዓመት ውስጥ ማለት ነው። ማሻአላህ እሺ። እና አልሐምዱሊላህ ያው ብዙ ነገሮች አሉና ያው እስካሁን ድረስ ያው ቁርአን አልቀረምና ያው እስኪ ለምድ ድረስ ሰላት መስገድ እንዴት እንደሚቻል ቁርአን እንዴት መቅራት እንዳለበት ወይ ደግሞ ሰላት እንዴት እንደመስገድ እንዳለበት ለመጠየቅ ጠይቆኝ ነበርና እና እሱን ነገር እንድትነግረኝ ነበር። አንዱኛው ጥያቄ እሱ ነው። እሺ ሰላም አለይኩም። ሶላት አሰጋገድ በአቅራቢያው ከሚገኙ ልጆች ጓደኞች እናንተ ካላችሁ አስተምሩ። ሰላም አለይኩም። ቁርአን አሁን ቁርአን ያው ገና አሁን እየቀራ ነውና ገና ያው በዛ ምክንያት እንዴት ማድረግ እንዳለበት ነው እኮ። ያው ሶላት አሰጋገድን ይማር እስኪማር ድረስ ካላወቀ አሰጋገዱን እንትን ያድርግ። ቁርአን ደግሞ እና በሶላት ጊዜ ሱብሃንአላህ፣ አልሐምዱሊላህ፣ ላኢላሃ ኢለላህ፣ አላሁ አክበር እያለ ይህን ዚክር እያለ በሶላት ውስጥ መስገድ ይችላል። ችግር የለውም። ብዙ ሰላም አለይኩም። እንዴት ነህ? ሰላም ነው። አንድ ጥያቄ ነበረኝ። እሺ ማለት አንድ ሰው ጠይቅልኝ ብሎኝ ነው። በረመዳን ከሚስቱ ውጭ አንድ ሰው ዚና ካረገ ምንድን ነው ከፋራው? ቀን ላይ ነው ሌሊት ላይ? ቀን ላይ። ኦኬ ቀን ላይ። ልክ ባለትዳር ሆኖ ጥፋት ያጠፋ አይነት ቅጣት ነው የሚቀጣው። ከባለትዳሩ የሚለየው ያው ዝሙት ላይ ነው የወደቀው። ያኛው ግን ከሚስቱ ጋር በሐላል ነው ግንኙነት ማድረጉ። እንዳጠቃላይ በቀን ላይ ግንኙነት ያደረገ ሰው ሐላል ካልሆነች ሴት ጋር 4 ነገር ከእርሱ ይጠበቅበታል በረመዳን ቀን ላይ። አንደኛ ጾሙ ተበላሽቷል። እዚያን የአንድ ቀን ጾም ቀዷ ማውጣት አለበት። ሁለተኛ 2 ወር በተከታታይ ያለምንም ማቋረጥ መጾም አለበት፣ ቅጣት ከፋራ። ሶስተኛ ያንን ዝሙት አድርጓልና ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ አለበት። አራተኛ በረመዳን ቀን ላይ ጾሙን ፈቷልና ያለምንም አግባብ ይሄ ራሱ ወንጀል ነው፣ ለዚህም ተውበት ማድረግ አለበት። ስለዚህ እነዚህ አራቶቹ በእርሱ ላይ ይጠበቁበታል። ሌሊት ላይ ከሆነ እስከ ሌሊት ጋር የሚለየው ምንድን ነው ከተባለ ሌሊት ላይ ያደረገው ያ ከፋራ ወይም 2 ወር በተከታታይ መጾም የሚለው የለበትም። ነገር ግን ጾሙም አይበላሽም፣ ጾም ላይ አይደለምና ሌሊት ክፍለ ጊዜ ላይ ከአፍጥር በኋላ ከሆነ ከሚስቱ ውጭ አንዴ ልጨርስ እባክህ። እሺ ቅርታ። ተውበት ማድረግ ብቻ ነው የሚጠበቅበት ባጭሩ። ዝሙት ላይ ወድቋልና በሌሊት ክፍለ ጊዜ ላይ ይህን ተሳስቶ ዝሙት ላይ ያደረገ ሰው ተውበት ያድርግ እንጂ ከጾሙ ጋር የሚያገናኘው ነገር የለም። ምክንያቱም ቀን ላይ ነው ጾም የሚባለው፣ ሌሊት ላይ የጾሙ ክፍለ ጊዜ አይደለም። እሺና ተውበት ማድረግ ነው ዝሙት ለመስራቱ እንጂ ከጾሙ ጋር ወይንም በከፋ 2 ወር ተከታታይ መጾም ካልቻለስ? 2 ወር ተከታታይ መጾም ካልቻለ? እሺ 2 ወር በተከታታይ መጾም ካልቻለ ለ60 ድሃ ማብላት ነው። አላህ ይስጥልን። አመሰግናለሁ። እሱ ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ። ሰው ጠይቆኝ ነው እና ሱረቱል ማለት ጂኒዎች አጋንንቶች በእስልምና ላይ ብቻ ነው ያሉት ወይ ክርስትና ላይ የለም ወይ? እሺ ጂኖች አንድ ቤት አድርጉ። በጣም የሚደንቀኝ የአላህ ሱብሓነሁ ወተዓላ ቁርአን ላይ የነገረን ነገራቶች ከአስደናቂዎቹ ነገራቶች
ስለ ሁለት ነገር ይናገራል ቁርአን ጥቅሉ። አንደኛ ስለሚታይ ነገር፣ ሁለተኛ ስለማይታዩ ነገራቶች ይናገራል። ከሚታዩ ነገራቶች ለምሳሌ ስለኛ፣ ስለ ሰዎች፣ ስለ ሰማይ፣ ስለ ምድር፣ ስለ ከዋክብት፣ ስለ ጨረቃ፣ ስለ ዛፍ፣ ስለ ውሃ የሚታዩ ነገራቶች አሉ አይደለ? ከማይታዩ ነገራቶች ደግሞ ስለ መልአክ፣ ስለ ጂኖች፣ ስለ ጀነት፣ ስለ ጀሃነም፣ ስለ ቀጣዩ ዓለም፣ ስለ ራሱ ባህሪያቶች ምናምን እንደዚህ ስለ ራሱ ማንነት አያችሁ። ስለዚህ ከነገረን መካከል ስለ ጂኖች ሙሉ ስለ አፈጣጠራቸውና ስለ ባህሪያቸው ስለ ሁሉ ነገራቸው ይናገራል። ያ አስደናቂ እውቀት ነው። እኛ የምናፍርበት የመሰላቸው ስለ ጂኒዎች ይናገራል ቁርአን። አምላክ ስለፈጠረው ድንቅ ፍጥረት ስላፈጣጠሩ ሁኔታና ስለ ባህሪያቸው ማወቅ እኮ ምንም ያሳፍር ነገር እኮ አይደለም ቅዱሳን። ይሄ እኮ አሳፋሪ ነገር እኮ አይደለም። ገብታችኋል አይደለ? ያ ነው። በዚህ ጉዳይ ላይ የመተቸት ሞራል የለውም ክርስትና። ምክንያቱም ጅኖች ከምን እንደተፈጠሩ አይታወቅም። እንደ ክርስትና መጽሐፍ ቅዱስ መልስ የለውም። ማንኛውም ክርስቲያን ስለ አጋንንት ስለ ጅን ብሎ ሊሳለ ከፈለገ መጀመሪያ ጅኖች ከምን እንደተፈጠሩ ያውቃል ወይ መጽሐፍህ ብላቸው የመጀመሪያ ጥያቄ ጠይቁት። የለም ወፍ አንዲት ቦታ ላይ አጋንንት ከእንዲህ ነገር ነው የተፈጠሩት የሚል የለም። ከምን እንደተፈጠሩ የሚገልጸው ቁርአን ነው። ከምን እንደተፈጠሩ መግለጽ የሚችል መጽሐፍ ነው ስለ እነርሱ ባህሪ የመናገር ሞራል ያለው። ከምን እንደተፈጠሩ የማያውቅ መጽሐፍ ግን ስለ እነርሱ ባህሪ የመናገር ሞራል የለውም። ገብታችኋል? ይሄ ነው አንደኛ። ሁለተኛ ስለ ጅን ሙሉ መረጃ መስጣቸዋል። ጅኖች ከምን ተፈጠሩ ከሚለው እንጀምር። ጅን ከሚለው ስም እንጀምር። እንደውም ጅን ማለት ምን ማለት ነው? ለምንስ ጅን ተባሉ? ጅን ማለት ደበቅ ማለት ነው፣ ስውር ማለት ነው። በዚህ የተሰየሙበት ምክንያት ለምንድን ነው? ከእይታ የተሰወሩ የተደበቁ ስለሆኑ። ገብቷቸዋል? ለዚህ ነው። ስለዚህ ምን ተረዳን? የክፉ ነገር መጠሪያ አይደለም። ሰይጣን እሱስ ምንድን ነው ከተባለ እኛ ሰይጣን ናቸው ብለን እናምነው ጅኖች። ሰይጣን ብሎ ማለትስ ምን ማለት ነው? ከአላህ ትእዛዝ ያመፀ አማጺ ማለት ነው። ገብቷቸዋል አይደለ? ጅን ግን ማለት ድብቅ ወይንም ስውር ማለት ነው። ምን ማለት ነው? ጅን ማለት ድብቅ ወይንም ስውር ማለት ነው። ገብቷቸዋል? ይህ ነው። ሌላ ነገር ምንድን ነው? እነዚህ ጅኖች ከምንድን ነው የተፈጠሩት? ከእሳት ነው የተፈጠሩት። ማስረጃ ቃለ ሱብሓነሁ ወተዓላ ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም። ጅኖችንም ከሰው በፊት ከሚንበለበል እሳት ፈጠርኳቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። ጅኖች ስለዚህ ከምንድን ነው የተፈጠሩት? ከእሳት ነው የተፈጠሩት ጅኖች። ይሄ ነው የተፈጠሩት ከእሳት መሆኑን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ወሲፈ ለኩም አይ ሚነ ቱራብ። አላህ ጅኖችን ከእሳት ፈጠራቸው፣ መላእክቶችን ከብርሃን ፈጠራቸው፣ ሰውን ደግሞ ከአፈር ፈጠረው ብሎ ተናገሩ። ይህ ነው። ስለዚህ እኛና ጅኖች አፈጣጠራችን ይለያያል። እነርሱ ከእሳት ላይ የተፈጠሩት፣ እኛ ከአፈር አባታችን አደም ዓለይሂ ሰላም ከአፈር ነው የተፈጠረው። ልክ እንዲሁ ደግሞ መላእክቶች ከብርሃን ነው የተፈጠሩት። አሁን የተፈጠርንበት ነገር ከታወቀ ባህሪያቶቻችንስ አንድ ናቸው ወይ ወደሚለው እንምጣ። መላእክቶች ባህሪያቸው ጽድቅን እንጂ ኃጢአትን የማያደርጉ ናቸው። ባጭሩ አላህ በቁርአን ላይ ሲገልጻቸው ምን አለ? ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን አለ። አላህ ያዘዛቸውን ነገር አያምፁም፣ አድርጎ ያላቸውን ይልቁንስ ያደርጋሉ ብሎ ተገለጹ መላእክቶች። ስለዚህ መላእክት ምንድን ነው? ጽድቅን እንጂ ኃጢአትን የማያደርግ ፍጥረት ናቸው። ጅንና ሰው ደግሞ ነፃ ምርጫ ፈቃድ ተሰጥቷቸው የተፈጠሩ ናቸው ከእነርሱ። ስለዚህ የማመፅም ሆነ የመታዘዝም እድል አላቸው። ገብቷቸዋል? የማመፅም ሆነ የመታዘዝም እድል አላቸው። ከእነርሱ የታዘዘም አለ፣ ስለዚህ ከእነርሱ ያመፀም አለ። አላህ ስብሐነሁ ወተዓላ ይህም በቁርአን ላይ ይናገራል። ወአና ሚነል ሙስሊሙን ወሚነል ቃሲጡን ወአና ሚነ ሷሊሑን ወሚና ዱነ ዛሊክ። ከጅኖች መልካሞችም አሉ እንዲሁም ደግሞ መጥፎዎችም አሉ እያለ ይናገራል አላህ። ስለዚህ የአምላኩን ትእዛዝ ልክ እንደ ሰው የመስማትና የመታዘዝ ግዴታ ተጥሎበታል ጅን። አላህ በቁርአን ላይ ሲናገር ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን እንዳለው ሰዎችንም ሆነ ጅኖችን እኔም በብቸኝነት እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል።
ስለዚህ የተፈጠሩት ልክ እንደኛ አንዱን አምላክ በብቸኝነት ለመገዛትና ለመታዘዝ ነው ከእነርሱ። ስለዚህ ነፃ ምርጫ ፈቃዱን ተጠቅሞ የካደም አለ ያመነም አለ። ዋና ሚነል ሙስሊሙን ወሚነል ቃሲቱን እንዳለው ከእነርሱ ሙስሊሞችም አሉ ከሃዲያኖችም አሉ እንዳለው